በጣም ቀላል እና ጣፋጭ በ10-15 ደቂቃ የሚደርስ መችቡስ አሰራር ነው የማሳያችሁ። የዛ መችቡስ ማለት ነው። በጣም ቀላል ነው። ሰላም ውድ የሀገሬ ልጆች፣ ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ኮሜንት አስተያየት እየሰጣችሁኝ አበረታቱኝ እላለሁኝ። ወደ አሰራሩ ስንገባ ሁሉንም አንድ ላይ እንከታተፍና ሽንኩርቱም ቲማቲሙን ይሄ ደረቅ ቅመማ ቅመም የምናደርግበትና ሽንኩርትና ቲማቲሙን እናቁላለዋለን። እንደዚህ ቀይ መሆን ከጀመረ በኋላ ባህራት እናደርግበታለን ማለት ነው። ማጂ፣ ብዘራራቢ፣ ከሙን፣ የድንብላል ፓውደር ማለት ነው። እሱ እናደርግበታለን። ከዛ እሱን እንደዚህ እንትን ማለት ሲጀምር በጣም እስከሚበስል ሳንጠብቅ ውሃ እንጨምርበታለን ማለት ነው። መጀመሪያ ሳውን እንጠብሰዋለን በዘይት። እሱንም ትንሽዬ በጣም ሳይበዛ ቅመማ ቅመም አድርገንበት እንጠብሰዋለን። ከዛ እንደዚህ ከፈላ ውሃው ከበሰለ በኋላ ይሄን እንጨምረዋለን ማለት ነው። ከውስጥ ያው ጣዕሙ መችቦሱ የአሳውን እንትን እንዲይዝ ማለት ነው። እናስገባውና በጣም ብዙም ሳናበስለው እንትኑን እንዲይዝ ጣዕሙን ብቻ እንዲይዝ ነው። እና ትንሽ ከፈላ በኋላ መልሰን እናወጣዋለን ማለት ነው። ከዚህ ጋር ያደረኩት ሸበት የሚባለውና በግዶንስ ከዛ ቃሪያና ሽንኩርት፣ ነጭ ሽንኩርት ማለት ነው። እሱን ለጣዕሙ አሳውን እንዳለ ጠረኑን ያጠፋል። በጣም አሪፍ ነው የሚሆነው እንደዚህ ስታረጉበት፣ ፍሬሹ እንደዚህ ሲሆንበት ማለት ነው። በጣም ቆንጆ ነው የሚሆነው። ሳያደክምም ቶሎ በፍጥነት ነው የሚደርሰው። ከዛ በጣም እንዳይፈርስብን ሳናቆይ እንደዚህ መልሰን እናወጣዋለን ማለት ነው። እንደዚህ ካወጣነው በኋላ ሩዛችንን አጥበን ነው ቢያንስ ለግማሽ ሰዓት ብንዘፈዝፈው አሪፍ ነው ሩዙ ማለት ነው። ረዛዝም እንዲሆን ማለት ነው። ከዛ እንደዚህ እናስገባዋለን ሩዙን። ያው ጨው መጀመሪያ ስላስገባው እኔ ጨው አላደረኩም። እንደ እንትናችሁ ነው እንዳሰራራችሁ ማለት ነው። ሩዙን መጀመሪያ ላይ ካላደረጋችሁ አርጉበት ማለት ነው ጨው። ከዚህ ጋር በጣም እርድ አይፈልጉም እኛ ቤት፣ ያው እንደ ፍላጎት ነው እንደየቤቱ ነው። እና እርድ ብዙ አላበዛውም። ከዛ እንደዚህ መጠጥ ማለት ሲጀምሩ አሁን ቅቤ ያደረኩበት ማለት ነው። ለቃል የሚባለው በእኛ ሀገር እሱን አደረኩበት። ከዛ እንደዚህ እንትን አልኩና ትንሽ መጠጥ ካለ በኋላ ውሃውን ከጨረሰ በኋላ አሳውን መድሻ ላይ ያደርገዋለሁ ማለት ነው። ከዛ በዚህ በአለሙኒየም እሽግ አደርገውና ይበስላል። አሁን ደርሷል። ወደ ማቅረብ እየሄድን ነው እንግዲህ። እዚህ ጋር አደረኩት ነው። በጣም ፈጣን ነው። ብዙ እንትን አይፈጅም ማለት ነው። ሰዓት ምናምን አይፈጅም። ይሄን እንደዚህ ሆኖ በጣም ነው የሚያምረው። ከለሩም ጣዕሙም በጣም ቆንጆ ነው። በዛ ላይ ጉልበት ቆጣቢ ነው ማለት ነው። እና አበረታቱኝ፣ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ኮሜንት ደግሞ ይሄን ብታደርገው ይሄን ብታስተካክል የምትሉትን ጻፉልኝ። አመሰግናለሁ። አበረታቱኝ እላለሁ። በድጋሚ ሰላማችሁ ይብዛ የሀገሬ ልጆች።